አላህን ዓርሽ ላይ ነው ካሉ በኋላ ወደ ቅርቢቱ ሰማይ ይወርዳል ይላሉ ወሃቢዮች። እርስ በእርሱ ይጋጃል እያሉ ይከራከራሉ አህባሾች። ያብራሩልን የሚል ጥያቄ ነው። የአላህ ተባረከ ወተዓላ ከዓርሽ በላይ መሆንና በየሌሊቱ የሌሊቱ መጨረሻ ላይ ወደ ቅርቧ ሰማይ መውረድም ሁለቱም ግልጽና ሶሒህ በሆነ ማስረጃ የተረጋገጡ አንደኛው በቁርአን ሌላኛው በሐዲስ የተነገረ ጉዳይ ነው። ሁለቱም እርስ በርሳቸው የሚጋጩ አይደሉም። ዲኑን የማያቅ ጃሂል ወይም ደግሞ በቁርአንና ሐዲስ ትክክለኛውን ኢማን የማያምን ሰው ዘንድ ካልሆነ በስተቀር አላህ ከዓርሽ በላይ መሆኑን አርረሕማኑ ዐለል ዐርሽ እስተዋ በሚል አገላለጽ በሰባት አንቀጾች አላህ ነግሮናል። በብዙ መቶዎች በሚቆጠሩ የቁርአን አንቀጾችና የነቢ ሐዲሶች አላህ ተባረከ ወተዓላ ከፍጡራን ሁሉ በላይ መሆኑን ሰማይ ላይ መሆኑን በግልጽ ተነግሮናል። በየሌሊቱ ወደ ቅርቧ ሰማይ እንደሚወርድም ቡኻሪና ሙስሊም ሶሒሓቸው ላይ ከአቡ ሁረይራ ረዲየላሁ ዐንሁ ዘግበዋል። ሶሒህ ሙስሊም ውስጥ ቡኻሪ ውስጥ ينزل ربنا تبارك وتعالى كل ليلة إلى السماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له يمي الحديث سفرال قرآن لاي الله كعرش بلاي مهونو صحيح مهونو هل مسلم وجميس مموبت كتاب است بخارينا مسلم الله بي لليتو የሌሊቱ የመጨረሻ አንድ ሶስተኛ ሲቀር ወደ ቅርቧ ሰማይ ወርዶ ማን ነው የሚለምነኝ እሺ የምለው፣ ማን ነው የሚጠይቀኝ የምሰጠው፣ ማን ነው እስትግፋር የሚያደርግ የምመረው እንደሚል ነብይ ተናግረዋል። የአላህን ከዓርሽ በላይ መሆንም ይሁን በየሌሊቱ ወደ ቅርቧ ሰማይ መውረዱን የተኛውም ሱሐቢ የተኛውም የሱሐባ ተከታይ ታቢዒ ተእዊል ያደረገበት አጣሙ የተረጎመበት ወይም ደግሞ ተፍዊድ ያደረገበት ሁኔታ የለም፣ አይታወቅም። አላህ ከዓርሽ በላይ ነው ማለት ምን ማለት ነው አናቅም አላሉ፣ ተፍዊድ አላደረጉም። አልያ ደግሞ እስተዋ ማለት እስተውላ ማለት ነው ብለውም ተእዊል አላደረጉም። የንዚሉ ረቡና የሚለውን ሶሒህ የሆነውን ቡኻሪ ሙስሊም ውስጥ ያለውን ሐዲስም የተኛውም ሱሐቢ የተኛውም ታቢዒ የንዚሉ ረሕመቱ ረቢና አው አምሩሁ ወቀዳኡሁ አላሉ። የአላህ ረሕመቱ ይወርዳል፣ የአላህ ውሳኔው ይወርዳል፣ እዝነቱ ይወርዳል ብሎ አዙሮ አጣሙ የፈሰረ አንድ ሱሐቢ የለም፣ ታቢዒ የለም። ረሱሉ ያልፈሰሩትን ሱሐቦች ያልፈሰሩትን ታቢዒዎች ያልፈሰሩትን ተፍሲር እየፈሰሩ ነው አህባሾችና መሰሎቻቸው ግራ ተጋብተው ሌሎችን ግራ ለማጋባት የሚሞክሩት። ኸይር ሁሉ ያለው ነቢይን ሱሐቦችን ታቢዒዎችን በመከተል ሸር ሁሉ ያለው ከዛ በኋላ የተፈጠሩ አካሄዶችን ይዞ በመጓዝ ነው። አላህ ተባረከ ወተዓላ ራሱ ከዓርሽ በላይ ነው ያለው። በየሌሊቱ ወደ ቅርቧ ሰማይ እንደሚወርድ ነቢያችን ነግረውናል። የንዚሉ ረቡና ጌታችን ይወርዳል ነው ያሉት። ረሕመቱ ይወርዳል ለምን አላሉ? ውሳኔው ይወርዳል ለምን አላሉ? መላኢካ ይወርዳል ለምን አላሉ? አህባሾችና ሸዕሪዮች እንደሚሉት ወይም ከነቢይ በላይ ንግግር እንችላለን ማለት ነው። አልያ ደግሞ ሸሪዓን ሁሉም እንደፈለገ መረዳት ይችላል ማለት ነው። የሐዲሱ መጨረሻ ላይ ማን ነው የሚለምነኝ እሺ የምለው፣ ማን ነው የሚጠይቀኝ የምሰጠው፣ ማን ነው ምህረት የሚጠይቀኝ የምምረው ይላል ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። መላኢካ ይወርዳል የሚሉ ሰዎች መላኢካ ምህረት ማድረግ ይችላል፣ የለመኑትን መስጠት ይችላል ማለት ይሆንባቸዋል። ስለዚህ ጃሂል የሆነ ዲንን የማያቅ አልያ ደግሞ ቁርአንና ሐዲስን በትክክለኛው መንገድ የማያምን ሰው ዘንድ ካልሆነ በስተቀር ሁለቱ አይጋጩም። አላህ ይወርዳል፣ እንዴት እንደሚወርድ አናውቅም። ወላሁ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉንም ነገር ማድረግ የሚችል ጌታ ነው። ሁለቱን ለማጋጨት መሞከር አቅልን የመከተል ምልክት ነው። አላህ ቁርአን ላይ አንድ ነገር ካለ ነብዩ አለይሂ ሰላቱ ወሰላም አንድ ነገር ካሉ አስማምተን አንዱን በሌላኛው ፈስረን አጣጥመን ይዘን እንሄዳለን እንጂ አንዱን ከሌላኛው ጋር ለማጋጨት መሞከር የእምነት መበላሸት ምክንያት ነው፣ የቀልብ በሽታ ምልክት ነው። فأما الذين في قلوبهم زيغ فيتبعون ما تشابه منه ሌላኛው ጥያቄ